እሱ ሞቶልናል። እኔ ለእናንተ ሞቻለሁ፣ እናንተ ለእኔ ኑሩ ነው የሚለው ክርስቶስ። እሱ ከኃጢአተኞች ጋር ተሰቅሏል። እኔ ለአንተ ብዬ ከአመፀኞች ጋር ተሰቀልኩ፣ አንተ እስቲ ለእኔ ብለህ ከኃጢአተኞች ቁጥር ውጣ፣ ከሰካራሞች ቁጥር ውጣ፣ ከወንጀለኞች ቁጥር ውጣ ነው የሚለው እግዚአብሔር። ስለ ጌታችን የዕለተ ዓርብ መሰቀልና በዚህ ዕለት ስለሆኑ ነገሮች መናገር ነገረ መስቀሉን መመስከር ስለሚገባ በዚህ ርዕስ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱን ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ከሁለት ወንበዴዎች አጠገብ ነበር የተሰቀለው። እንደምታውቁት በግራውና በቀኙ ሕይወታቸውን ሙሉ የሰው ደም ሲያፈሱ፣ የሰው ንብረት ሲቀሙ፣ ፍርድ ሲያጓድሉ፣ ድሃ ሲበድሉ የኖሩ ሁለት ወንጀለኞች ከክርስቶስ አጠገብ ተሰቅለው ነበር። አምላካችን ከወንበዴዎች ጋር መሰቀሉ በአንድ ወገን የአይሁድ ተንኮል ነበረበት። አይሁድ ክርስቶስን ከወንበዴዎች ጋር የሰቀሉት ለተመልካች ለታዛቢ በግራም በቀኝም ያለው ወንበዴ ከሆነ ያው ከመሃል ያለው እንደነርሱ ወንጀለኛ ነው ብሎ ሰው እንዲጠላው፣ እንዲንቀው፣ እንዲጸየፈው አስበው ነበር ከወንበዴዎች መካከል የሰቀሉት። ይህ የነሱ ተንኮል ይሁን እንጂ አምላካችን ኢየሱስ ክርስቶስ ግን ከሁለት ወንበዴዎች መካከል በመሰቀሉ በአንድ ወገን ትንቢት ፈጸመ፣ በሌላ መልኩ ደግሞ ትንቢት ተናገረ ይላሉ ሊቃውንተ ቤተክርስቲያን። አምላካችን ከሁለት ወንበዴዎች መካከል በመሰቀሉ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ አስቀድሞ ስለ ክርስቶስ መሰቀል የተናገረው ትንቢት ነበር። እንግዲህ አንዳንድ ነቢያት በብሉይ ኪዳን እየኖሩ ስለ ሐዲስ ኪዳን ዘርዝረው የጻፉ ነቢያት አሉ። የእኛ ሊቃውንት እንዲህ ያሉትን መጻሕፍት የብሉይ ኪዳን ወንጌል ወይም ደግሞ ደረቅ ሐዲስ ብለው ይጠሯቸዋል። ከነዚያ መካከል የመጀመሪያው ቁጥር 1 ትንቢተ ኢሳይያስ ነው። ነቢየ እግዚአብሔር ኢሳይያስ ከክርስቶስ ልደት እስከ ስቅለቱ ድረስ ዘርዝሮ ጽፏል። ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ እነሆ ድንግል ምን ትላለች? ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ነገረ ልደቱን በግልጥ የተናገረ ነቢይ ነው። በዚህ ምክንያት እስከ ሰማዕትነት የደረሰው። በ53ኛው መዝሙሩ ግን ስለ ክርስቶስ ስቃይ ነው የተናገረው። ዓርብ ዕለት ባይኖርም ነቢያት መጻያቱን ወደፊት የሚፈጸሙትን ነገር አሁን እንደሆነ አድርገው ስለሚናገሩ መንፈስ ቅዱስ ገልጦለት ነቢዩ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ ይላል። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በግ ጸጉሩን ሊሸለት ሲል የለም አሁን ብርድ ነው ጸጉሬን አታንሱብኝ አይልም። ሲጎትቱት አይበረታታም፣ በቀንዱ አይቃወምም። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይልና በመጨረሻ ከአመፀኞች ጋር ተቆጠረ ይላል። ከምኖች ጋር? ከአመፀኞች ጋር። ስለዚህ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ዓርብ ዕለት አምላካችን ከሁለት አመፀኞች መካከል ነበር የተሰቀለው። በእርግጥ ክርስቶስ ከአመፀኞች ጋር የተቆጠረው ሲሰቀል ብቻ አልነበረም። የሚገርማችሁ ጌታችን ገና ሲወለድ እመቤታችን የወለደችው በቤተልሔም በበረት ውስጥ ነው። ቤተልሔም ለመሄዳቸው ምክንያቱ ግን ሕዝብ ቆጠራ ነበረ። ዮሴፍና እመቤታችን ከሰሎሜ ጋር ወደ ቤተልሔም የሄዱት በዚያ ጊዜ የሕዝብ ቆጠራ ታውጆ ስለነበረ፣ በዚያ የሕዝብ ቆጠራ ክርስቶስ ከተወለደ በኋላ ከዮሴፍ ጋር ከእመቤታችን ጋር የክርስቶስም ስም አብሮ በሕዝብ ቆጠራ መዝገብ ላይ ተጽፏል። ይገርማቸዋል። ይህ ማለት ምን ማለት ነው? ሰማያዊው አምላክ ከኛ ከኃጢአተኞች ጋር በአንድ መዝገብ ላይ ስሙ ተጽፏል ማለት ነው። እኛን ከጻድቃን ጋር እኛን ከቅዱሳን ጋር ይደምረን እሱ ከኃጢአተኞች ጋር ተቆጠረ። ስሙ የተመሰገነ ይሁን። አሁንም ክርስቶስ እያንዳንዳችንን ከኃጢአተኛ ቁጥር እንድንወጣ ብሎ ነው እሱ ዓርብ ዕለት ከወንጀለኞች ጋር የተሰቀለው። ክርስቶስ አሁን ተሰቀሉልኝ አይልም፣ ሙቱልኝ አይልም። እሱ ሞቶልናል።
እኔ ለእናንተ ሞቻለሁ እናንተ ለእኔ ኑሩ ነው የሚለው ክርስቶስ። እሱ ከኃጢአተኞች ጋር ተሰቅሏል። እኔ ለአንተ ብዬ ከአመፀኞች ጋር ተሰቀልኩ፣ አንተ እስቲ ለእኔ ብለህ ከኃጢአተኞች ቁጥር ውጣ፣ ከሰካራሞች ቁጥር ውጣ፣ ከወንጀለኞች ቁጥር ውጣ ነው የሚለው እግዚአብሔር። ይህን ለማድረግ በቸርነቱ ይርዳል። ስለዚህ ዓርብ ዕለት ክርስቶስ ከሁለት ወንበዴዎች መሃል ተሰቅሎ ነበረ። ተሰቅሎ ሳለ ይገርማቸዋል። በመጀመሪያ በግራም በቀኝም ያሉት ወንበዴዎች ክርስቶስን ይሰድቡት ነበር ይላል። የማቴዎስ ወንጌል ምዕራፍ 27ን ስታነቡ ክርስቶስ ብዙ ስድብ ወርዶበታል። መቼስ አምላካችን 3 ዓመት ሙሉ ያልወረደበት አይነት ስድብ የለም። ጋኔን ይዞታል ሁሉ ያለው አለ። ክብር ይግባውና አምላካችን ያልተሰጠው አይነት ስድብ የለም። ብዙ ነገር ተብሏል። ዓርብ ዕለትም ወደ መስቀሉ እየመጡ አይሁድ ይሰድቡት ነበረ። የእግዚአብሔር ልጅ ካልሆንክ ከመስቀሉ ውረድ ይሉት ነበር። ከሁሉ በጣም የሚገርመው እንደው ስድብ ጥዋል እንደሚል በጣም አስገራሚ ተሳዳቢ ይገኛሉ። ኃላፊዎች አሉ። ዓርብ ዕለት ክርስቶስ ሲሰቀል በዛ ጋር ያልፉ ነበር ይላል። ሲያልፉ ሲያዩ ተሰቅሏል። ሰው ሁሉ ሲሰድበው ሲያዩ አይ ስድብ ሳይገባ አይቀርም ብለው እነሱም የበኩላቸውን አስተዋጽኦ ለማድረግ ወደ መስቀሉ ቀርበው ክርስቶስን ሰደቡት ይላል። አንዳንድ ሰው አለ በማያውቀው ተሳድቦ ኃጢአት ውስጥ የሚገባ የሚኮነን። ቤተክርስቲያን ላይ በማያውቀው የሚናገራል። መቼስ ክርስቶስ ድጋሚ አይሰቀልም። የእሱ አካሉ ቤተክርስቲያን ናቸው። በማያውቁት የሚናገሩ ሰዎች አሉ። ብዙ ስድብ ወርዶበታል። በግራም በቀኝም ያሉት ወንበዴዎችም ይሰድቡት ነበር። በኋላ ግን ይገርማቸዋል ምዕመናን፣ የቀኙ ወንበዴ አነጋገሩን ቀየረና እጅግ በጣም ውብ የሆነ ጸሎት ጸለየ። ከኔ ጋር በሉ፣ ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ? አስበኝ። ይህ ቃል እውነት መቼስ ሲደጋገም ኃይሉን እያጣ ይመጣል። ሁል ቀን ስለምንሰማው አዲስ ነገር አይደለም ብለን ልናስብ እንችላለን። ግን በጣም ጥልቅ ጸሎት ነው የወንበዴ ያደረገው። እንደውም ከወንበዴ የወጣ ራሱ አይመስልም ጸሎቱ። በጣም ጥልቅ ጸሎት ነው። እስቲ እያንዳንዱን ቃል ተመልከቱት። የመጀመሪያው ጌታ ሆይ አለው የወንበዴ ክርስቶስን። ማን ሆይ? ምን ይደንቃል ታዲያ? ክርስቶስ ጌታ አይደል እንዴ? እምናደንቀው ጌታ ሆይ ማለቱን አይደለም። ክርስቶስንማ ብዙ ሰው ጌታ ሆይ ብሎታል። እንዲያውም ጌታ ሆይ የሚለው ሰው ከመብዛቱ የተነሳ ክርስቶስ ምን አለ? ጌታ ሆይ የሚለኝ ሁሉ መንግስቴን ምን አይልም አይወርስም ብሎ። ዓርብ ዕለት ግን ይገርማችኋል ክርስቶስን ጌታ ሆይ ብሎ የጠራው የለም። ሌላ ቀን ብዙ ሰዎች ጌታ ሆይ ብለውታል። ዓርብ ዕለት ግን ጌታ ሆይ ያለ የለም። የሰደበው አለ፣ የተፋበት አለ። ጌታዬ ያለው ግን የለም። በተከበርክበት ቀን ሁሉም ሰው ጌታዬ ይልሃል። በውርደትህ ቀን ግን ጌታ የሚል ሰው የለም። ምናልባት ጌታ በተሰቀለበት ጊዜ ጌታ ብለው የጠሩት እነማን ናቸው? ሮማውያን ወታደሮች ነበሩ። እነሱ በጥፊ የመቱት ጌታ ሆይ በጥፊ የመታ ማን ነው ለማለት ነበር። ይህ ወንበዴ በዚያች በተዋረደባት በተሰደበባት ዕለት ክርስቶስን በቃለ አክብሮ ሆይ ብሎ ጌታ ሆይ ብሎ ጠራው። በዚያች የመከራ ቀን ጌታ ሆይ ብቻ አላለም። በምን በመጣህ ጊዜ በመንግስትህ አለው። ምን ማለት ነው? በመንግስትህ አንተ ንጉሥ ነህ ማለት ነው። እግዚአብሔር ያሳያችሁ። አንተ ንጉሥ ነህ። አጠገቡ ያየው እኮ በላዩ ላይ የሾህ አክሊል ደፍቶ ነው፣ ዘውድ ደፍቶ አላየው። አጠገቡ ሆኖ ያየው በዙፋን ላይ ተቀምጦ አይደለም፣ እጆቹን በችንካር ተቸንክሮ ነው። በትረ መንግስት ይዞ አላየው። ባይሆን ጭንቅላቱን በበትር ራሱን በበትር ሲመታ ነው ያየው። ግን አጠገቡ ያለው የሰማይና የምድር ንጉሥ መሆኑን አወቀ። ስለዚህ ጌታ ሆይ በምን በመጣ ጊዜ አለ? በመንግስት። ክርስቶስ ንጉሥ ነው አይደለም? ነው፣ ንጉሥ ነው። ንግስናውም የተለየ ነው። የእግዚአብሔር ንግስና ህልፈትም ሽረትም የሌለበት። በዓለማችን አሁን ብዙ ነገስታት አሉ። ንጉሥ ይነግሳል፣ ንጉሥ ይወርዳል፣ ይሻራል። እግዚአብሔር ግን በመንግስቱ ህልፈትም ሽረትም የሌለበት ንጉሥ ነው። በምድር ላይ የሚነግሱ ነገስታት ግዛት ያስፈልጋቸዋል፣ ሰራዊት ያስፈልጋቸዋል፣ ህዝብ ያስፈልጋቸዋል። እግዚአብሔር ግን ግዛቱ ሰማይና ምድር ሳይፈጠሩ ሰራዊቱ መላእክት ሳይመጡ በፊት ከዓለም አስቀድሞ እግዚአብሔር ምንድን ነው? ንጉሥ ነው ይላል ነብዩ እግዚአብሔር ላይ። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ንጉሥ የሚፈራው በሰራዊቱ ብዛት ነው። እግዚአብሔር ግን በሰራዊቱ በመላእክት ብዛት አይደለም የሚፈራው። ለመላእክት ግርማቸው ክብራቸው እሱ ነው።
ለዚህ ነው ሊቃውንተ ቤተክርስቲያን ማዕረገ መላእክትን ተጫምቶ ይኖራል ይላሉ። ስለዚህ ንጉሥ ነህ አለው። በመንግስትህ ብሎ የራስ ግዛት ያለህ ነህ አለው። እንደ ነገስታት እኮ ያማረ መጠጥ ሲጠጣ ላየው፣ ሐሞት ሲጠጣ ነው ያየው፣ የሸዋ አክሊል ደፍቶ ነው ያየው። ግን በመንግስትህ አለ። በጣም የሚደንቀው ከዚህ በኋላ የተናገረው ቃል ነው። ጌታ ሆይ በመንግስትህ ምን ባልክ ጊዜ። ይሄ በጣም ያስገርማል። ምን ማለት ነው? በመጣ ጊዜ ልብ አድርጉ። ወንበዴው እያየ ያለው ክርስቶስን ሊሞት ጥቂት ደቂቃዎች ቀርተውት ነው። በጣም ጥቂት ደቂቃ ቀርቶ ታሞ ተሰቃይቶ የሸዋ አክሊል ደፍቶ ነው ያየው። ግን እንደማይ ትሞታለህ፣ ግን ሞታ አትቀርም። ከሞት ምን ትላለህ? ተነስታ አትቀርም፣ ወደ ሰማይ ታርጋለህ። አርጋ አትቀርም፣ ዳግም ልትፈርድ በመጣ ጊዜ። አይገርማችሁ? አጠገቡ ያለው ክርስቶስ ሞቶ እንደማይቀር፣ ከሞት እንደሚነሳ፣ ተነስቶ እንደማይቀር፣ እንደሚያርግ፣ አርጎም እንደማይቀር፣ ሊፈርድ ወደ ምድር ዳግመኛ እንደሚመጣ አውቆ በመንግስትህ ምን ባልክ ጊዜ አለ። ከየት አወቀው? ይህንን ነው። ይህ ወንበዴ ኢትዮጵያዊ ሊቅ ቅዱስ ያሬድ ይህን ወንበዴ ጠይቀዋል። ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ። የቀኝ ወንበዴ ማን ነው ይህን ያስተማረ? አጠገብህ ያለው ሊሞት ጥቂት የቀረው ደሙ እየፈሰሰ ያለው ክርስቶስ ዳግም ሊፈርድ የሚመጣ ንጉሥ መሆኑን አምላክ መሆኑን ማን ነው የነገረ? ይላል ቅዱስ ያሬድ። ራሱ ቅዱስ ያሬድ መንፈስ ቅዱስ ገልጦለት ይመልሰዋል። ነቢያትን አልጠየቅኩም ይላል፣ ሐዋርያትንም አልተከተልኩም አላስተማሩኝም። ፀሐይ ጠቀሰችኝና አላ ፀሐይ ቀጸበተኒ፣ ፀሐይ ጠቀሰችኝ እሷን ባየው ጊዜ አመንኩኝ ይላል። ይህን ወንበዴ በአጠገቡ ያለው አምላክ መሆኑን እንዲያውቅ ያስተማረችው መምህሩ ማነች? ፀሐይ ነበረች። አይገርማችሁ? ክርስቶስ ሲሰቀል ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል። ስለዚህ የወንበዴ ልክ ፀሐይ ስትጨልም ሲያይ ለካ ካጠገቤ ያለው የፀሐይ አምላክ ነው ብሎ የክርስቶስን አምላክነት አወቀ። እኛ ስንት ሰባኪ ተመላልሶ ሰብኮናል። ለካ ፀሐይንም አይቶ ንስሐ መግባት ይቻላል። በፀሐይ ብቻ ተምሮ ይህ ወንበዴ ተመለሰ። የዚህን ወንበዴ ልብ የመለሰ የሁላችንን ልብ ይመልስልን። ሌላ አባት ደግሞ እንግዲህ ቅዱስ ያሬድ ይህን ሲል፣ ቅዱስ ዮሐንስ አፈወርቅ ደግሞ የለም የዚህን ወንበዴ ልብማ ፀሐይ ብቻ የመለሰችው አይመስለኝም ይላል። ታዲያ ማናት ትሉኝ እንደሆን የራሱ የክርስቶስ ንግግር ሳይሆን አይቀርም የወንበዴውን ልቡን የሰበረው ይላል። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። ልብ አድርጉ ምዕመናን። አምላካችን በመስቀል ላይ 3 ሰዓት ነው የቆየው። በ3 ሰዓት ተሰቅሎ የሞተ ሰው የለም። ክርስቶስ ግን በ3 ሰዓት ነው የሞተው። በጣም ተገርፎም ስለነበር የማርቆስ ወንጌል ላይ ስታነቡ ጲላጦስ ራሱ ጌታ ሞተ ሲሉት ከመቼው ሞተ አለ ይላል። ቶሎ ነው የሞተው ክርስቶስ። በዚያች በቆየባት 3 ሰዓት ውስጥ 7 ቃላት ነው የተናገረው። ከ7ቱ ቃላት የመጀመሪያው ቃል ምንድን ነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው የሚለውን ቃል ሲሰማ ይላል ቅዱስ ዮሐንስ አፈወርቅ ይህ ወንበዴ ልቡ ተሰበረ። እሱ ያልደረሱበት ላይ ደርሶ የሰው ገንዘብ ሲቀማ ደም ሲያፈስ የኖረው ወንበዴ ነው። ክርስቶስ ግን እያሰቃዩት ላሉት ሰዎች ነው የጸለየው። የሚያደርጉትን አያውቁምና ምን በላቸው ነው። አቤት አሁን ስንናገረው ያምራል እንጂ እኛ ብንሆን ልብ አድርጉ። ክርስቶስ እኮ የሚያደርጉትን አያውቁምና ይቅር በላቸው ያለው እዚያው መስቀል ላይ ያለ መሆኑን እንዳትረሱ። ምዕመናን ልጠይቃቸው፣ አሁን ከዚህ ጉባኤ ስትወጡ በር ላይ ግፊያ ቢኖርና እንደው አንድ ሰው ተሳስቶ እግራችንን ቢረግጠን ይቅርታ ቢለን እንቀበላለን? አትቀበሉ? አትቀበሉ? እንቀበላለን። ግን እግራችንን ጨፍልቆ እዛው እሽት እያደረገ ይቅርታ ቢለንስ? መጀመሪያ እግርን ከእግሬ ላይ ምን በል። ክርስቶስ እኮ የሚያደርጉትን አያውቁምና ይቅር በላቸው ሲል ገና ሚስማሩ ከእጁ አልወጣም እኮ። የሾህ አክሊል እኮ ገና ልቡ ድረስ እያመመው ነው። እኛ እኮ ከቆየ በኋላ ነው ይቅርታ የምናደርገው። መቼስ አልፏል ሆድ ይፍጀው ብለን ነው ይቅርታ የምናደርገው። በዚያ ላይ እንደዛም አድርገን ቆይተን ምን እንላለን? ሲቆይ ረሳውን ለመሰለ እንዴ እንላለን አይደል?
የወጋ ይረሳ ታውቁታላችሁ፣ ደግሞ ትላላችሁ። የወጋ ይረሳ ተወግቶ የረሳ ክርስቶስ ነው። አይገርማችሁ? እዛው ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ይቅር በላቸው አለ። የዚህን ወንበዴ ልብ የመለሰው ይህ ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። የሁላችንን ልብ ይመልስልን። አባ ጊዮርጊስ ዘጋስጫ ደግሞ የኛው ሊቅ ምን ይላል መሰላችሁ? እኔ እንኳን ፀሐይም አትመስለኝም ይላል የዚህን ወንበዴ ልብ የመለሰችው። የክርስቶስ ንግግር ብቻም አይመስለኝም ይላል። ከጌታ በስተቀኝ ተሰቅሎ ሳለ የክርስቶስ የመስቀሉ ጥላው ያረፈው ይህ ወንበዴ ላይ ነበረ። ጌታ ሆይ ይህ ወንበዴ ልቡ የተመለሰው ጥላህን ስላሳረፍክበት ሳይሆን አይቀርም ይላል። ሁላችን ላይ ጥላውን ያሳርፍብን አምላካችን። የመስቀሉ ጥላ አርፎብን አለ። እውነት እኮ ነው። የሐዋርያት ጥላቸው እንኳን ይፈውሳል ነበር እንዴ? የክርስቶስ ጥላ ልብ ሊመልስ ይችላል። ያም ሆነ የወንበዴ ድንቅ ጸሎት ጸለየ። ምን አለ? ጌታ ሆይ በመንግስት በመጣን ጊዜ ምን በለኝ አስበኝ አለ። አስበኝ ማለት እንደው አንድ ወንበዴ በቀኜ ነበር እንደው የት ገብቶ ይሆን በለኝ ማለት አይደለም። የቸርነትህን ስራ ስራልኝ፣ ማረኝ፣ ይቅር በለኝ ማለት ነው። ይህ ወንበዴ በጣም ጥልቅ ጸሎት አደረገ። ጌታ ሆይ በመንግስት በመጣን ጊዜ አስበኛል። በጣም ይገርማል ምዕመናን፣ ለኛ በጣም ትልቅ ተግሳጽ ነው። ይህ ወንበዴ የጸለየው ጸሎት አሁን እንኳን አንጸልየውም እኛ። አብዛኛው ጸሎቶቻችን ጊዜያዊ ነው፣ ምድራዊ ነው። እንደው ቀላል ምሳሌ ልስጣችሁ። በእርግጥ ቁጥራችሁ በጣም ብዙ ነው። አሁን እዚህ ያለነው ምዕመናን እንደው በአንድ ትልቅ አውቶቡስ ተሳፍረን ወደ አንድ ገዳም ጉዞ ብናደርግ ከኔ ጋር ናችሁ? እንደው አያድርገውና ምሳሌ ነው፣ አይዟችሁ እንዳትፈሩና በአውቶቡስ ተሳፍረን ጉዞ ስናደርግ እንደው መኪናው ከሾፌሩ ቁጥጥር ውጭ ሆኖ ወደ አንድ ገደል እንደው እየበረረ ሊገባ ትንሽ ቢቀረው ሁላችንም እንጮሃለን። ወደ ማን እንጮህ? ምን አድርግ ብለን? ግን አልተሳካም። መኪናው ወንዝ ውስጥ ገባ። መኪናው ወንዝ ውስጥ ገብቶ ውሃው እያሰጠመን ወገባችን ላይ ደርሷል። አሁንም ልብ ካለን መቼስ ድንጋጤው ዝም የሚያስብለው ሰው አለ። ግን እንደው ልብ ካለን አሁንም እንጮሃለን። ወደ ማን? ምን አድርግ ብለን? አድነን። ግን አልተሳካም። ውሃው አንገታችን ጋር ደረሰ። ልንሰጥም ጥቂት ሰከንዶች ነው የቀሩት። እንጮሃለን። ወደ ማን? ምን አድርግ ብለን? አድነን። አንድ ሰው እንደው ነፍሴን በሰማይ አደራ አይልም? አንድ ሰው። ሁላችንም ሐሳባችን ከዚያች ወንዝ ወጥቶ ኑሯችንን ምን ለማለት ነው? ለመቀጠል ነው። እግዚአብሔር ያሳያችሁ። ይህ ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። የግራው ወንበዴ ግን ምን አለ? አንተ ክርስቶስ ከሆንክ ራስህንም እኛንም አድነን አለ። እኛ ታዲያ የግራውንን የቀኙንን ምን? የግራውንን። እግዚአብሔር የቀኙ ያድርገን። ትልቅ ጸሎት ነው የጸለየው። የእኛ ጸሎት እኮ ጊዜያዊ ነው፣ ምድራዊ ነው። ስለት ሲነገር አትሰሙ? የምንሳለው ስለት ታምሜ ነበረ ተፈወስኩ፣ ስራ የለኝም ስራ አጥቼ ነበር ስራ አገኘው፣ እንደው አንድ ለንስሐ አብቃኝ ብዬ ነበር ለንስሐ ስላበቃኝ የሚል ስለሰምታችሁ። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። ሰማያዊ ልመና ለመለመን ያብቃል። ለትልቁ አምላክ የሚበቃ እኮ ትልቅ ልመና የለንም። እንደው መንግስት ጥቃቅንና አነስተኛ ይላል። ጥቃቅንና አነስተኛ እኮ ነው የኛ ልመና። ጊዜያዊ ነው፣ ምድራዊ ነው። ይህ ወንበዴ ግን ጥልቅ ጸሎት ጸለየ። ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ አስበኝ። ቀላል ሰው እንዳይመስላችሁ፣ ገድሉ ብዙ ነው። ይህም ብቻ አይደለም ያደረገው። ዓርብ ዕለት ይህ ወንበዴ በንግግር ብቻ አይደለም የዳነው። ንግግሩ በእርግጥ ድንቅ ነው፣ ጥልቅ ጸሎት ስለሆነ። እንደውም አንዱ ባለቅኔ ምን ብሏል መሰላችሁ? ይህ ወንበዴ እድሜውን ሙሉ የኖረው ሲሰርቅ ነበር። መጨረሻ ምን ሰረቀ ካላችሁ ገነትን እዛው መስቀል ላይ ሰረቀ ይላል። በቀረችው እድሜ ትልቅ ንግግር ነው የተናገረው። ግን ከንግግር ውጭም ደግሞ ብዙ ስራ ሰርቷል። ምን አደረገ? ጓደኛው ክርስቶስን ሲሳደብ ሲሰማው አንተ ክርስቶስ ከሆንክ ራስህንም እኛንም አድን አለ ይላል። ሲል ሲሰማው ምን አለ? አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራውምን? እኛስ ስላደረግነው የሚገባንን ፍርድ እንቀበላለን አለ። ከኔ ጋር በሉ፣ ስላደረግነው የሚገባንን እንቀበላለን። ምን ማለት ነው? ለተረገመው የመስቀል ላይ ሞት የሚያበቃ ኃጢአትን ሰርተናል ማለት ነው። አመነ ማለት ነው።
ተአምኖ አጣው ማለት ነው። ንስሐ ገባ። አያችሁ፣ አብረው ነው ኃጢአት የሰሩት ከዚህ ወንበዴ ጋር ጓደኛው ነው። አብረው ሲዘርፉ ሲካፈሉ ነው የኖሩት። አብሮ ኃጢአት መስራት ቀላል ነው፣ አብሮ ንስሐ መግባት ግን ከባድ ነው። ምዕመናን፣ ብዙ ሰዎች አብረው ይጠጣሉ፣ አብረው ይሰክራሉ፣ አብረው ንስሐ ግን አይገቡም። ለኃጢአት ጓደኛ የሆኑ ለንስሐ ግን ጓደኛ የሆኑ ሁለቱም ከክርስቶስ አጠገብ ናቸው። ያንዱ ልብ ሲመለስ ያንዱ ልብ ግን ደንድኖ ቀረ። ጓደኝነታቸው መስቀል ላይ በመቅሰፍት ነው የተለያዩት። በእውነት በጣም ያሳዝናል። አመነ የወንበዴ ለተረገመው የመስቀል ሞት የሚያበቃ ኃጢአትን ሰርተናል አለ። ኃጢአታችንን የምናምንበት ልቡና ያድነን። ይህም ብቻ አይደለም ያለው፣ ይህ ግን ምንም ክፋትን አላደረገም አለ። ይህ ግን ምንም ክፋትን አላደረገም ብሎ ስለ ክርስቶስ ንጽሕና መሰከረ። በጣም ይገርማል። ዓርብ ዕለት እኮ አንድ ሰው ክርስቶስ ንጹሕ ነው ብሎ ምስክርነት አልወጣም። አንድ ሰው ሐዋርያቱ እንኳን ከወንጌላዊ ዮሐንስ በስተቀር ሁሉም እግሬ አውጪኝ ብለው ነው ሄዱት። ምን አጠፋ ከማስተማር ከመፈወስ ውጪ ምን በደል አለበት ያለ ሰው የለም። ሁሉም ነው የካዱት። ሌላው ቀርቶ የፈወሳቸው ሰዎች፣ ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ ብለው አልመሰከሩም። ያቺ 12 ዓመት ይፈሳት የነበረውን ደም ቀጥ ያደረገላት ሴት ደሜን ቀጥ አደረገው እንጂ ምን አጠፋ አላለች። አንድ ሰው አልመሰከረም ለክርስቶስ። አረ እንደውም በጥፌ የተማቱም አሉ እኮ ታስታውሳላችሁ። በነገው ዕለት ቤተክርስቲያናችን የምታነሳው ከነገ ጀምሮ ዮሐንስ ወንጌል ምዕራፍ 5 ላይ ያለ አንድ በሽተኛ ነበር። 38 ዓመት ተኝቶ የነበረበት በስቃይ የነበረበትን ሕይወት ክርስቶስ ያላቀቀው ታስታውሳላችሁ አይደል? ክርስቶስ መጣና ተነሳና አልጋህን ተሸክመ ምን ይላል ሂዳ። ያ ሰውዬ ወዲያውኑ ዳነ። አልጋውን ተሸክሞ ሄደ። ፈወሰው፣ አዳነው። በጣም ይገርማል። ይህ ሰው ግን ሐሙስ ዕለት ክርስቶስ ለፍርድ በቀረበ ጊዜ እዚያ ቦታ ላይ ቆሞ ነበረ። ሊቀ ካህናቱ ፊት ቆሞ ሳለ ክርስቶስ መልስ ሲሰጥ ሲሰማው እንዴት ደፍረህ ለሊቀ ካህናት መልስ ትሰጣለህ ብሎ የክርስቶስን ፊቱን በጥፊ መታው ይላል። እየሰማችሁ ነው? የክርስቶስን ፊት ምን አደረገው? በጥፊ መታው። ይህ ጊዜ ጌታ ምን አለ? ለምን ትመታኛለህ አለ ይላል። እስኪ ከኔ ጋር በሉ፣ ለምን ትመታኛለህ? አሁን ክርስቶስ ዓርብ ዕለት ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሎ አላለም። ይህ ሰው ግን በጥፊ ሲመታው ለምን ትመታኛለህ አለው። እንዴ ያ ሁሉ ጅራፍ ሲገርፍበት ለምን እንደዚህ አላለም? የዚህ ወንበዴ ጥፊ ለምን አመመው ካላችሁ ክርስቶስ ያመመው በጥፊ መመታቱ ሳይሆን ባዳነው ሰው እጅ መመታቱ ነበር። ባዳነው ሰው ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ አለው ይላል። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ወጥቷል ካፌ? ተናግሬ ከሆነ መስክርብኝ፣ አለዚያ ለምን ትመታኛለህ አለው። አምላካችንን በኃጢአታችን ከመምታት በቸርነቱ ይሰውረን። አንድ ሰው ንጽሕናውን አልመሰከረለትም። ይህ ወንበዴ ግን በእውነት በሚደንቅ ቃል ይህ ምንም ክፋትን አላደረገም፣ እኛ ግን ስላደረግነው የሚገባንን እንቀበላለን አለ። ጓደኛውንም ጭምር መከረው፣ አስተማረው። በቀረችው ዕድሜ ልብ አድርጉ፣ ጌታ ሆይ አለ፣ በመንግሥት አለ፣ በመጣህ ጊዜ አለ፣ አስበኝ አለ። ድንቅ ቃል፣ ድንቅ ጸሎት አቀረበ። ንስሐ ገባ፣ ጓደኛውን መከረ። በዚህ ጸሎቱ ምክንያትም ወደ ገነት ትገባለህ ተባለ። ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ሁለት ነገር እናንሳና ትምህርታችንን እናጠቃልላለን። ይህ ወንበዴ የጸለየው ጸሎትና ክርስቶስ የመለሰው መልስ በጣም አስገራሚ ነው። ጌታ ወንበዴ የጠየቀው ጌታ ሆይ በመንግስት በመጣ ጊዜ ምን በለን? ዓርብ በዕለተ ምጽአት ልትፈርድ ስትመጣ ሁሉም ከሞት ስታስነሳ ያው እኔንም ማስነሳት አይቀርም፣ የዛን ጊዜ ይቅር በለኝ ማረኝ ያለው።
ክርስቶስ ግን ምንድን ነው ያለው? እውነት እልሃለሁ መቼ በገነት ትሆናለህ? ዛሬ አለው። የእግዚአብሔር ቸርነት አይገርማችሁም? ስሙ የተመሰገነ ይሁን። አቤት ይሄ ታሪክ አሁን በታምረ ማርያም በድርሳነ ሚካኤል ላይ ቢሆን የተጻፈው አንዱን ወንበዴ ገነት አስገባው ተብሎ ተጽፎ ቢያገኙ ሰዎች ይሄማ ተረት ነው ይሉን ነበረ። ይህን ታሪክ በወንጌል ያጻፈ አምላክ ስሙ የተመሰገነ ይሁን። አይገርማችሁ? ወንበዴው ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰው በታምራት ላይ በገድላት ላይ እግዚአብሔር ሲምር ሲያይ ይበሳጫል። አሁን በላዔሰብ በጥርኝ ውሃ ዳነ ሲባሉ ደማቸው የሚፈላ ሰዎች አሉ። እንዴ በላዔሰብ እንዲድን ውሃው በበርሜል መሆን ነበረበት? በጥቂትም በብዙ ማዳን ይችላል አይችልም? ምን ያበሳጫል? እግዚአብሔር ቢያድን አንዱን ወንበዴ አንስቶ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ። እኛን ወንበዴዎቹን በቸርነቱ በገነት ትሆናላችሁ ይበላል። ቅዳሴ ላይ እኮ ቤተክርስቲያናችን ተዘከረን ብላ አስገባችሁ እኮ አያችሁ። ያው ቅዳሴው ላይ ያለነው ወንበዴዎችም እንድንጠቀምበት ብላ እኮ ነው አለን እኮ። በግራ በቀኝ እንደተሰቀለው ባንሆንም ሁላችንም ኃጢአት አለብን። እንደውም አርፍዶ የሚመጣ ሰው ብዙ ጊዜ ተዘከረን ላይ ነው የሚደርሰው። በጣም ይገርመኛል። ያረፈደ ሰው ጸሎት ስለሆነ ይሁን አላውቅም፣ ረፈድ አድርገው የሚመጡ ሰዎች ተዘከረን ላይ ይደርሳል። እግዚአብሔር እንደው ጽድቅ ለመስራት ያረፈድነውን በቸርነቱ ይመልከተን እና ዛሬ ከኔ ጋር ቤት ትሆናለህ አለው። በገነት ትሆናለህ። እንደው በጣም ይለንቃል እኮ ኪሩብ እኮ ደነቀው። ይህ ወንበዴ ሲመጣ ሲያየው ይላል ወደ ገነት ሲመጣ ቅዱስ ያዕቆብ ዘስሩግ በግብረ ሕማማት ላይ ጽፎታል። ማን አንተ አለው ወንበዴውን ሲያየው። አብርሃም ነህ አለው። ያ ደጉ አብርሃም እንግዳ የሚያስተናግደው አብርሃም እሱ ነው ወይ አለው። ኧረ አይደለሁም፣ እንኳን እንግዳ ላስተናግድ እኔ ደም ሳፈስን ይኖርኩታል። ታዲያ ማን ነህ? ዳዊት ነህ? የቅዱሳኑን ስም ሁሉ ጠራ መልአኩ። የለም አይደለሁም፣ እኔ ወንጀለኛ ነኝ አለ። እንደዛ ከሆንክ ታዲያ አንተ እንዴት ወደ ገነት ትመጣለህ? የእሳቱን ባህር እንዴት ተሻገርከው? እንዴት መጣህ አለው። የክርስቶስን የደሙን ማህተም አሳየው። የደሙን ማህተም ማከያዝክ እማታልፈው በር የለም ብሎ የገነትን በር ወለል አድርጎ ከፈተለት። ለሁላችን ይክፈትልን። ልብ አድርጉ። ይህ ወንበዴ ከ3 ሰዓት ውስጥ ከ10 ደቂቃ የማትበልጥ ሰዓት ተጠቅሞ ንስሐ ገባና ተመለሰ። እኛ ንስሐ ለመግባት ብዙዎቻችን ገና ነን የምንለው። አሁን እንማራለን ይፈስብናል ቃሉ እንሰማለን፣ ለመወሰን ግን እንቸገራለን። አናውቀውም እኮ ምናልባት የመዳናችን ቀን እቺ ሰዓት ትሆናለች። አይ እኔ አሁን ስራዬ፣ ትምህርቴ፣ ትዳሬ እምውልበት ውሎ አይመቸኝም፣ ንስሐ ለመግባት ወደ እግዚአብሔር ለመመለስ ጊዜ የለኝም እንላለን። ይገርማቸዋል። ይህ ወንበዴ ጊዜ የለኝም ቢል ከሱ የተሻለ ጊዜ የሌለው ሰው የለም። ለምን? በችንካር ተቸንክሯል። ሊሞት ትንሽ ነው የቀረው። የቀረችውን እድሜ ግን ለንስሐ ተጠቀመባት። የቀረንን እድሜ ለንስሐ ለመጠቀም ያብቃል። መቼ የሚሞት በጣም የሚገርመው እንደሚኖር ሰው ነው የምናስበው። እንደውም አባባል አለ እኮ 1000 ዓመት አይኖር ይባላል። ስንት ዓመት? 1000 ዓመት። 500 የምንኖር አንመስልም። አሁን 100 መኖር እኮ አንችልም እኛ። 70 80 ብንኖር እንዴት እንደሚከብደን ይታወቅ። 1000 ዓመት አይኖር ይላል ሰው። ነገ ለምትሞተው ዛሬ ማታ ሞተው የምታድር ይሆን አይሆን የማታውቀው እንኳን ለንስሐ ሲባል ቀጠሮ እንሰጣለን። እንደዚህ ወንበዴ ለመወሰን በቸርነቱ ያልቃል። የመጨረሻው ነገር ምዕመናን እንግዲህ ዓርብ ዕለት ይህ ብቻ አይደለም የተፈጸመው። ቤተክርስቲያናችን በዓለ መስቀሉን ነገ ታከብራለች። ስለ ክርስቶስ መስቀልና ስቃይ መከራ በሁሉ ነገር ውስጥ እንድናስብ ነው ቤተክርስቲያናችን የምትፈልገው። ለዚህም ነው ዓርብ ሁል ጊዜ ቤተክርስቲያናችን ዛሬ እንደተሰቀለ አድርጋ እንድንጾም የምታደርገን። በየሳምንቱ ተሰቅሏል ለማለት አይደለም። ክርስቶስ መከራውን ስቃዩን በዓይነ ሕሊናችን እንድናስብ ስለሚፈልግ ነው። የት ነው የተሰቀለው? በቀራንዮ ነው። ቀራንዮ ምንድነው ትርጉሙ? የራስ ቅል ስፍራ ማለት ነው ይላል። የምን ስፍራ? የራስ ቅል ስፍራ። ክርስቶስ በራስ ቅል ስፍራ ለምን ተሰቀለ? መከራዬን ስቃዬን በራስ ቅላችሁ ላይ ምን በሉ አስቡ ሲለን ነው። ስለዚህ ከክርስቲያኖች አንደበት ነገረ መስቀሉ አይጠፋም። ከበሮ የሚሰብከው ግርፋቱን ነው። መቋሚያ ይዘው ካህናቱ ወደዚያ ወደዚህ የሚሉ በመስቀል ላይ ነው። ስናማትብም በምንድን ነው? ስንለብስም በመስቀል ምልክት ነው።
እያንዳንዱን ነገር የምንጀምረው የምንፈጽመው ነገረ መስቀሉን ነው። ነገ ተቆፍሮ የወጣበትን በዓል ታከብራለች ቤተክርስቲያናችን። መስቀሉን በልቡናችን ይሳልብን። አንዳንድ ሰው አይ ከተሰቀለው እንጂ ከመስቀሉ ምን አለን ይላል። እኛ ከሁለቱም አለን። ለኛ መች ወረደ ክርስቶስ ከመስቀል ላይ? አሁንም እኮ እንደተሰቀለ ሆኖ ተስሏል። አዚም ከሌለብህ በቀር እኮ ክርስቶስ አሁንም መስቀል ላይ ነው። የተሰቀለ ሆኖ በሁላችን ሕሊና ላይ በቸርነቱ ይሳልብን። ምንም ነገር ስትጀምር ቤተክርስቲያን አማትባ ነው። እኛም እናት አባቶቻችን ያሳዩን ወግ ነው። ወደ ቤት ስትገባ አማትብ፣ ስትወጣ አማትብ፣ ምንም ስራ ስትጀምር አማትብ። ጊዮርጊስን መርዝ አጠጡት፣ በልቡ አማተበበት። መጀመሪያ በእጁ አማተበ። ሲያማትብ አይ አስማቱ ያለው እጁ ላይ ነው አሉ። ምን ያለው? አዎ መተቱ ያለው እጁ ላይ ነው አሉ። ጠንቋይ ሁሉም ነገር ጥንቆላ ይመስለዋል። እና እጁን ወደ ኋላ አሰሩት። ከዚያ አመጡለት። በአይነ ህሊናው መስቀል ሰራና ጠጣው። ካሁን ሞተ ብለው ሲጠብቁ ቅዱስ ጊዮርጊስ ፊቱ እንደ ፀሐይ አበራ። ስሙ የተመሰገነ ይሁን እግዚአብሔር። በመስቀሉ የማናከሽፈው መርገም የለም። እስቲ አንድ እጃችሁን በመስቀል ምልክት ያዙ። ይህንን ምልክት ስንሰራ ምን እንደሚፈጠር ታውቃላችሁ? አውርዱት። አባቶቻችን በመጽሐፈ ስንክሳር ይላሉ አንድ ወንድ አንዲት ሴት ከባሏ ውጭ ከሌላ ጋር ብትተኛ ወይም አንድ ወንድ የሰው ሚስት ጋር ሄዶ ቢተኛ፣ የሰው ሚስት ጋር የሚተኛ ምንድነው የሚባለው? ባል አይባልም። ምንድነው የሚባለው? ውሽማ ነው። ውሽማ ነው። ብቻ ከተኝቶ እያለ ድንገት ባሏ ቢመጣበት ክው ብሎ ይደነግጣል አይደል? አንዴ ስናማትብ ሰይጣን ልክ እንደዛ ነው ክው ብሎ የሚደነግጠው። እስቲ አንድ ጊዜ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ። አንዴ የመስቀል ምልክት ስትሰራ መብረቅ የጮኸ ያህል ሰይጣን ይደነግጣል። በሁሉ ነገር ውስጥ አባቶቻችን ያማትባሉ። ይህንን ትልቁን መሳሪያ በእጃችን ያደረገልን አምላክ ስሙ የተመሰገነ ይሁን። በምንም ብንገደድ እንኳን በመስቀል ሳንጀምር ምንም አንሰራም። አገራችን ላይ አንድ የተፈጸመ የተባለ ነገር ልንገራችሁና አበቃለሁ። በአንድ ወቅት ኮሚኒዝም በሀገራችን በተስፋፋበት በደርግ ዘመን ከኔ ጋር ናችሁ። አንድን አባት እስር ቤት ያስሯቸዋል። ምንድነው? ሰውን እየቀሰቀሱ እየሰበኩ አስቸገሩና ህዝብ ያሳምጻሉ። እኚህ ሰው ካልታሰሩ ረፍት አናገኝም የሚሉና በጣም ትልቅ አባት ናቸው። ይታሰራሉ። ከዛ ደብድቧቸውና ግደሏቸው፣ ጣሏቸው ተብለው ሁለት ወታደሮች እንደው ጠብደል ያሉ ተመርጠው እኚህን አባት እስር ቤት አስገብተው ወርውረው ይጠብቋቸዋል። ከዚያ ዝም ብለው እንዳይመቷቸው እኛ አባት ግርማ ሞገሳቸው በጣም ያስፈራል። አይ ምን አጠፉ ብለን እንመታቸዋለን፣ ባይሆን ተመካከሩ፣ ባይሆን ምግብ እናቀርብላቸውና ክርስቲያን እንደመሆናቸው ክርስቲያን ሲበላ ምን ይላል? እየሰማችሁ ነው? ምን ያደርጋል? ወይ ዝም ብላችሁ ነው የምትጨረግዱት? እንጸልያለን አይደል? ሲጸልዩ ጸሎት አልተፈቀደም ብለን እንደበድባቸዋለን አሉና ለእኛ አባት ይገርማቸዋል፣ ምግብ አቀረቡላቸው። እኛ አባት ምግቡ ቀረበ ብሉ አሏቸው። ዝም አሉ። መብላቱን ፈልገውታል፣ መደምደም ግን አልፈለጉም። በኋላ አይበሉም እንዴ ሲሏቸው እኔ እኮ በበላ ደስ ይለኛል፣ ግን ምግቡ ግራ ገባኝ። ከዚህ ልብላ ከዚህ ልብላ ወይስ ከዚህ ነው? ምን አደረጉ ማለት ነው? የአባቶቻችንን ፈሊጥ በልቡናችን ይሳልብን። ነገረ መስቀሉን ከህሊናችን ያስቀምጥልን። የሰማነውን በልቡናችን ጽላት ይጻፍልን።